الله يطبقن نبي محمد صلى الله عليه وسلم نبي صلى الله عليه وسلم سيدنا محمد صلى الله عليه وسلم عليه الصلاة والسلام عند الناس سويش صلى الله عليه وسلم አይደለም አንዳንዶች ምን ይላሉ ያኒ ነብያችን ይሉና ስንት ነገር ሲደሰኩሩ ቆይተው ሶላዋቱ ላይ ሲደርሱ ሰለላሁ ዐለይሂ ወሰለም ይላሉ ይሄ ሶላዋት ነው እንዴ አይደለም ይሄ ሶላዋት አይደለም ያኒ ጣፍጦን ማለት አለብን አይደለም እንዴ عليه الصلاة والسلام صلى الله عليه وسلم يتوداج نبي عليه الصلاة والسلام من قالوا أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء ይሄን መቼ እንደሚሉት ታውቃላችሁ ጎናቸውን ሲያሳርፉ ሊተኙ ጌታቸውን እያጠራሩ ነበር የሚተኙት እያወደሱ ምን እያሉ ጌታዬ አላህ ያሉ አንተ الظاهر فليس فوقك شيء አንተ ከበላይህ ምንም የሌለ ጌታ ነህ وأنت الباطن فليس دونك شيء ከበታችህም ምንም የሌለብህ ጌታ ነህ ይሉታል ከበላይህ ምንም የለም ከበታችህም ምንም የለም ያለ ቦታ ያለነ ያሉት ነው አይደለም እንዴ አለበለዚያ አርሽ ላይ ነው ካሉት ከበታችሁ ምን አለ ማለት ነው አንድ ላይ እንመልሰው አርሽ ላይ ነው ያለ ከተባለ ምን ማለት ነው ከበታችሁ ምን አለ እኔ እዚህ ላይ ያለሁኝ ከተባልኩ ከበታችሁ ምን አለ ነብዩና ሙሐመድ አለይሂ ሰላቱ ወሰለም ጌታቸውን ሲያወድሱ ግን ምን አሉ አንተ ጌታዬ ሆይ እንዴ ከነብዩ አለይሂ ሰላቱ ወሰለም እንደርሳቸው አላህን የሚያውቃል እንዴ አለ እንዴ የለም እኔ የምገዛው ጌታዬ ያሉን ነው አላህን ያስተዋወቁት ነብይ ከበላዩ ምንም የለም ከበታቹ ምንም የለም ይላሉ አይ አንተ አታውቅም ከበታቹ አርሽ መኖር አለበት ይያሏቸው ነው ማለት ነው አላህ ይጠብቀን ይሄ እኮ ከባድ በሽታ ነው አይደለም እንዴ አሽረፉል ኸልቅን ሙኻለፋ ማድረግ መጻረር ቀላል በሽታ ነው እንዴ አላህ ይጠብቀን አሜን እኛ እምነታችን አላህ Subhanahu Wa Ta'ala ምድር ላይ ያለ እንደማይባል ሁሉ ሰማይ ውስጥም ያለ ነው አይባልም አርሽ ላይ ያለ ነው የማይባልም ጀነት ውስጥ አለ የሚባል ጌታ አይደለም እነዚህ ሁሉ ቦታዎች ናቸው አላህ ቦታን ሳይፈጥር ከነዚህ ሁሉ ተብቃቅቶ የነበረው ጌታ ለዘላለሙ ከነዚህ ሁሉ ተብቃቅቶ የሚኖር ጌታ ነው